ጠላትህ ማን ነው? ጠላትህስ ማን ነው? ጠላትህ ራስህ እንደ ጠላት ምንድን ነው? ጠላት ማለት ምን ማለት ነው? ጠላት ማለት ያንተ ጥሩ ነገር የማይወድ ነገር ነው። አንተ እንድትሰራ የማይፈልግ አንተ ሁሌ እያማረክ እንድትኖር የሚፈልግ አካል ነው። ጠላቶች እነማን ናቸው? እወቃቸውና ግደላቸው። እንዴት ከገደልን ኃጢአተኛው አይደለም? ሰው የሚያስበው ጠላቱ ሌላ ሰው ይመስለዋል ወይም ሌላ አካል ይመስለዋል። ጠላትህ ግን ሌላ አካል አይደለም፣ የገዛ አንተ ራስህ ነህ። ገባህ? ካሊድ ጅብራን የሚባል አንድ ጸሐፊ ያለ ምን ይላል መሰለህ? ፈጣሪም ጠላት ውደድ አለኝ እኔም ራሴን ወደድኩ። ሁሌ ጊዜ ተሳስቡ የሆነ ነገር ስትጀምሩ አእምሯችሁ ምን ይላችኋል? አንተ እኮ ትንሽ ብትቆይ አይሻልም ወይ የሆነ ቲክቶክ የሆነ በቃ ግን ሄድ ማይክሮፎን ብትገዛ አይሻልም? ካሜራ እኮ ደባሪ ነው፣ ሴት አፕ እኮ ደባሪ ነው። የሆነ ወይ ባዲ ቢልደር ስፖርት ለመጃጅ አንተ ግን እኮ ቀጭን ነህ። አው ቀጭን ነው ስለሆንኩ ነው ስፖርት መስራት የምፈልገው ምትል ከሆነ አይ እባክህ አንተ ተው ቀጭን ነህ ብሎ የገዛ ራሳችሁን እየገደላችሁ ይሄዳል፣ ወደ አዘቅት ይጥራችኋል። ሰው ጠላታችሁ ማንም አይደለም፣ የገዛ ራሳችሁ እንደሆናችሁ አምናችሁ ተቀበሉ። እንዴት ካላችሁ ደግሞ ላስረዳችሁ። የሆነ ስራ ስትሰሩ መጀመሪያ ወደ አእምሯችሁ የሚመጣ ማን ነው? ጥርንስ ብሎ አእምሯችሁ ይመጣል። አንተ እኮ ግን አርፈ ትምህርት ብትሰራ አይሻልም? አንተ እኮ ግን እንደዚህ አትችለው፣ አንተ እኮ ግን እንደዚህ ነህ፣ አንተ እኮ ግን እንደዚህ ነህ፣ አንተ እኮ ግን እንደዚህ ነህ ይላል። እንደዚህ ብሎ ድምጥ ማጥ ያጠፋል። አንተ እኮ እንደዚህ ነህ ኢጎ ማለት ነው። ጠላት ማን ነው? አይምሮህ ነው። አንደኛ ማን ነው ጠላትህ? መጀመሪያ የራስህ ጠላት አንተ ራስህ ነህ። በቃ የሌለው ሰው ነው የሚጀምረው። የሌለው ሰው ነው ገንዘብ ማግኘት ያለበት። ካለህ ማለህ ነው እንዴ? ካለህ እኮ አለህ ነው። ስለሌለህ ነው መጀመሪያ ያለብህ። ለአእምሮ ማለት ነው። ከአእምሮ ወጣና ወደ ልብህ ግባ፣ ወደ እግዚአብሔር ሂድ፣ ወደ ነፍስህ ግባ። አእምሮአችሁ አንደኛ ጠላታችሁ፣ ሁለተኛ ደግሞ ጓደኞቻችሁ፣ ሁለተኛ ፋሚሊዎቻችሁ ወደው አይደለም ጠላታችሁ የሆኑት። ፋሚሊዎቻችሁ እናንተ በጣም ስለሚወዳችሁ ጠላታችሁ ይሆናል። ኮምፎርት ዞን ውስጥ ያስገባችኋል። ለምሳሌ ጠዋት ተነስተህ ሳይሆን የሆነ ትምህርት አለ ግን የሆነ ከጎን የሆነ ስራ መስራት ፈልጋለሁ ወይ ቪዲዮ የሆነ ዝም ብለህ ተማር፣ በቃ አንተ መማር ተማር ብቻ ይላል። እነሱ ኮምፎርት ዞን በቃ እንድትገቡ ይፈልጋሉ ማለት እንድትለወጥ አይፈልጉም ፋሚሊዎቻችሁ። ይሄ በቃ ደባሪ እውነት ነው። ምክንያቱም ጠልታችሁ ሳይሆን ስለሚወዳችሁ እንዳትወድቅ ነው። ለምሳሌ ትምህርት እኮ በቃ ምርጥ መንገድ ነው። በቃ አትወድቅም። አንደኛ፣ ሁለተኛ፣ ሶስተኛ ዩኒቨርሲቲ ትገባለህ። ከዛ ደግሞ በቃ ወር ከወር በቃ አሪፍ ደሞዝ ነው ማለት ምንም እንዲያውም ንግድ ደባሪ ነው። ገባህ? ልትከስር ትችላለህ። ፋዘርም እኔ በቃ ንግድ በጣም ነው የሚያስጠናኝ ጭንቃለሁ ብሎኛል ፋዘር። ለዛ ነው የተማርኩት። ምን ላችሁ ፈልጌ ነው፣ ፋሚሊዎቻችሁ ጠላታችሁ ናቸው። ፈልገው ሳይሆን ሰብኮንሺየስሊ እናንተን እንድትወድቁ ስለማይፈልጉ ንግድ ሳይሆን ትምህርት ይመርጣሉ። ትምህርት መጥፎ ነው እያልኩ አይደለም፣ ንግድም መጥፎ ነው እያልኩ አይደለም። ግን ፋሚሊዎቻችሁ እናንተን እንድትወድቁ ስለማይፈልጉ ኮምፎርት ዞን ወይም በቃ ሴፍ የሆነ ቦታ ያዘጋጁ። ሶስተኛ ደግሞ ጓደኞቻችሁ፣ ዘመዶቻችሁ ማለት ነው። በቃ የሆነ እናንተ ወደ እንድታድጉ አይፈልጉም። በቃ ገባችኋ? ካደጋችሁ የሆነ ሳይፈልጉ እነሱም በቃ አይፈልጉም። ማለት ሳይሆን በቃ የሆነ ጀመርክ ምናምን ብላችሁ ሳይፈልጉ በሰብኮንሺየስሊ ነው ማለት ነው። ቅናት አለ። ኢቪል አይ የሚባል አለ። ኢቪል አይ ብላችሁ ጎግል ላይ ታገኛላችሁ። ዘመዶቻችሁ ጠላታችሁ ናቸው። እንድታድጉ አይፈልጉም። ግን ሁሉ ስለ አይደለም ነው እንዳለ በቃ ጠላታችሁ ምናምን አይደለም። ሳይረዳችሁ ልክ እንደ ፋሚሊዎቻችሁ እናንተ ኮምፎርት ዞን ውስጥ እንድትገቡ ስለሚፈልጉ በቃ በእናንተ ውድ ስተዲ ማድረግ ተማር ምናምን አትስራ ምናምን እናንተ እንደዚህ ሊሉ ይፈልጋል። አራተኛው ጓደኞች ናቸው። ጓደኞች እንድታድግ አይፈልጉም። እንዴት ትላችሁ ደግሞ አረ አንተ ምንድነው አሉ ጓደኛ አንተ ቆርጠ እንድትነሳ የማያደርገው ተነስ በቃ እንደዛ የሚሆነ ማለት ቆርጠ እንድትነሳ በቃ እሱ ካንተ ሮል ሞዴል መሆን አለበት። ኮሙኒኬሽን ስኪል መሆን በተለያየ ነገር ከሱ ጋር በሐሳብ
የምትጋጩ እንደዚህ መሆናችሁ እንጂ እሱም አንተም ሰነፍ እሱም ሰነፍ ከሆናችሁ ጓደኞች ጠላት ነው። ምክንያቱም ብሮ ጂም እኮ ገባው ኧረ እባክህ አንተ ደግሞ ጂም ገብተህ ምን ልትበላ ነው? እባክህ ተወው ብሮ እኔ እኮ በቃ ላንጉጅ ገባው እንግሊዘኛ ልማር። እባክህ አንተ እንግሊዘኛ ስንት ተምረን ያልቻልነው እባክህ እንግሊዘኛ በቃ ውጭ ሀገር ከሄድክ ነው የምትችለው ይላል። ሶ እንደዚህ የሚል ጓደኛ ቪክተም ገብታችሁ ሳይሆን ቪክተም ሜንታሊቲ ያላቸው ጓደኞቹ እናንተን ያጠፋቸዋል። ከዛ ደግሞ አንተ ራስህ ይሄ በርትሩዝ ነው። እነዚህ ነገሮች ኮንሺየስሊ ወይም በንቃት መካተት አለባቸው። ጠላታችሁ ነው ስላችሁ ደግሞ በቃ ጠላታችሁ አይደለም። እናንተ እየወደዳችሁ ግን ወደ ታች የሚስባችሁ ነገር አለ። እናንተ እየወደዳችሁ ግን ስቃይ ውስጥ እንድትገባ አይፈልጉ። ስቃይ ውስጥ ካልገባ ደግሞ ወንድ አይደለም። ለምሳሌ ወርቅ የሚፈተነው የሚቀጠቀጠው ወደ እሳት ውስጥ ይገባል። ወንድ ልጅ እንደዛ ነው። ሰው ልጅም እንደዛ ነው። ቅዱስ ዮሐንስ አፈወርቅ እናስተዳቸው ሰው ልጅ ወርቅ ነው። ወርቅ አቅራጩ ደግሞ እግዚአብሔር ነው። በቃ ግዴታ ነው። ገባ? ሰው እነሱ ጠልታችሁ ሳይሆን ስለሚወዷችሁ ኮምፎርት ዞን እንድትገቡ ይፈልጋል። ሰው በዚህ ነው ጠላት ማን እንደሆነ ወቅ። ከዛ ደግሞ ከማህበረሰቡ እንደዛ ነው። እንድታድግ አይፈልግም፣ እንድትበለጽግ አይፈልግም። ሳይረዱ ማለት ነው። ሰው ማህበረሰብ እንድታድግ አይፈልግም። በቃ ያሸፋል። ከመንጋው ስትለይ ቋጭ አረጋልና ዩቲዩብም ሰብስክራይብ ቲክቶክም ፎሎ አድርጉ። ይህ ጆሪ ደግሞ ያበደ ነው። በቃ ስለፈለጋችሁ ስለ ኮንፊደንስ፣ ስለ አቴንሽን፣ ስለ ጓደኝነት በቃ ምናምን ብዙ ስለ ፍሬንድሺፕ፣ ስለ ማቹሪቲ ምናምን እንዳወራችሁ የምትፈልጉ ከሆነ በኮሜንት ላይ ጻፉልኝ። ሳሙኤል ዘ ዋን ኤንድ ኦንሊ ቀዳማዊ ፖድካስት ሳሙኤል አይደለም ቀዳማዊ ፖድካስት ዘ ዋን ኤንድ ኦንሊ እንደዚህ ፖድካስት ማለት ታይተና ተሰርታ ያውቅ ወይ ጉራ